ሰላም ተማሪዎች እንዴት ናችሁ? ዛሬ የምንማረው እንግሊሽ ዩኒት 1 ፓርት 1 ይሆናል። ዛሬ ብዙ ቶፒኮችን እና አንዳንድ መረጃዎችን ስለ ሪሚዲያል የምንነግራችሁ ይሆናል። ከዚህ በፊት እንግዲህ ሪሚዲያል ከተጀመረ ጥቂት አመታቶችን ማስቆጠር ችሏል ማለት እንችላለን። ግን ከዚህ በፊት ሲወጡ የነበሩ የፈተና አያያዞች እና አንዳንድ የኮርስ አውትላይናችሁ በጣም እጅግ ዲፍረንስ ነበረውና ስለዚህ አንድ ላይ የምናወራ ይሆናል። ከዛ ይልቅ ግን እናንተ በዘንድሮ አመት እንግዲህ እድለኞች ናችሁ ማለት እችላለሁ። ምክንያቱም ያላችሁ ዳይሬክሽን ታይምራችሁ በጣም ረጅም ከመሆኑ የተነሳ ያላችሁን ጊዜ በትክክል ከተጠቀማችሁ ብዙ ማለፍ በጥሩ ውጤት ማለፍ እድላችሁ ፕሮባቢሊቲያችሁ የሰፋ ስለሆነ እናንተም ከአሁኑኑ ዝግጅት ብታደርጉና ከኛ ጋር ቆይታችሁን ብታደርጉ ጥሩ ነው ብዬ አስባለሁ። ይህ ቪዲዮ ለሌላ ልጆች እንዲደርስና ሌላ ቪዲዮ ስለቅ እንዲደርሳችሁ ካሰባችሁ ላይክ እንደውም ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ትምህርቱን አብረን እንከታተለው ይሆናል ማለት ነው እና ከዚህ በፊት እናንተ እስከ 12ኛ ድረስ ማለት ይቻላል ስትከታተሉ የነበረው ኦልድ እና ኒው ካሪኩለም ቡክ ነው። እንግዲህ ከዛ ውጭ 11 እና 12 ኒው ካሪኩለም ቡክ ነው የተማራችሁት። እናንተ ያን የዛን እውቀት ግንዛቤ ያደረገ ነው እንግዲህ ሪሚዲያል አውትላይናችሁ ላይ የሚወጣው። ስለዚህ ከባድ ነገር አይደለም። እጅግ በጣም ቀላል የሆነ እና ለእናንተ አመቺ የሆነ እንደውም ያላችሁን እውቀት ኢምፕሩቭ ለማድረግ የሚጠቅማችሁ ኮንቴንቶች ናቸው ውስጥ ላይ የተካተቱ። ስለዚህ አብረን የምናየው ይሆናል ማለት ነው እሱን። ከዛ ይልቅ ግን ፈተናችሁ እና የዳይሬክሽን ታይማችሁ እጅግ ሰፊ ከመሆኑ የተነሳ ያለንን ጊዜ ቀስ ብለን እንጠቀማለን በሚለው እንዳትዘናጉ ነው የምነግራችሁ። ምክንያቱም ከዚህ በፊት ሪሚዲያል ተማሪዎች የተማሩት እና የተፈተኑት እጅግ የተለያየ ስለሆነ ማለት ነው። ይህም ማለት ያላችሁን ታይም እጅግ በጣም አጭር ነበረ። የምታውቁት 4 ወር ምናምን ማክሲመም የሚሰጣቸው እናንተ ግን 6 ወር አካባቢ ነው የተሰጣችሁ። ከዛም ይበልጣል። እንደውም አንዳንድ ዩኒቨርሲቲዎች ዳር ውስጥ እየጠሩ ነውና ያላችሁ ቆይታ እስከ ግንቦት ምናምን ይመስለኛል። ሜቢ እስካሁን የማውቀው ነገር በጥቂቱ ቢሆንም ስለናንተ እስከ ዳር ወይ እስከ ግንቦት በዛ ታይም ውስጥ ነው እንግዲህ እናንተ የምትቆዩት። ስለዚህ ያላችሁን ጊዜ በትክክል መጠቀም አለባችሁ። ከዛ ውጭ እንግሊሽ ዩኒት 1 በዛሬ የምናየው ይሆናል። ዩኒት 1 እንግዲህ የኮርስ አውትላይን ነው እንግዲህ የተዘጋጀው። ፓወርፖይንት ስለሆነ እናንተም ይጠቅማችኋል፣ ተጠቀሙበት። እሱንም ቴሌግራም አካውንታችን ላይ ለቀነዋል። የገባችሁ ይህን ኮርስ አውትላይን ማግኘት ትችላላችሁ። ከዛ ውጭ እንደዚህ አይነት ፓወርፖይንቶች ሲያስፈልጋችሁ ቴሌግራማችንን ጆይን እያላችሁ ማግኘት ትችላላችሁ ማለት ነው። ዩኒት 1 እንግዲህ እንግሊሽ እጅግ ሰፋ ያለ ፓርት ነው። ስለ ቴንዝ ነው በብዛት የሚያወራው። የመጀመሪያው ዩኒት 1 ኦቢ ኤንድ ክራፍትስ ይላል። 1.1 ግራመር ነው። ግራመር እስኪ ሲምፕል ፕሬዘንት ቴንስ ነው። እንግዲህ ቴንሶች እንግዲህ በብዛት እንግሊዘኛ ላይ በብዛት የሚወጡ ጥያቄዎች ስለሆኑ ኢንተራንስም ሪሚዲያልም በጣም ከፍተኛ ቦታ ተሰጥቷቸው ፈተና ላይ የሚወጡ ጥያቄዎች ስለሚኖሯቸው በሰፊው ልታነቡት ይገባል። እና የመጀመሪያው ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ እንግዲህ አክቲቭ እና ፓሲቭ ፎርም አለው። ከዛ በፊት ግን አክቲቭ እና ፓሲቭ ፎርማቸውን የግድ መለየት ስለሚገባችሁ አክቲቭ ፎርማቸው ምንድነው፣ ፓሲቭ ፎርማቸው በዛ ውስጥ ምንድነው፣ ሁለቱን የሚለያያቸው ምንድነው የሚለውን እናንተም ልታውቁ ይገባልና አክቲቭ ፎርሙ እንግዲህ የሳብጀክት ፕላስ ቨርብ ዋን ነው ማለት ነው፣ ወይም ሜን ቨርብ የምንለው። ይህ ማለት ሳብጀክት ማለት የድርጊት አድራጊው የምንለው ማለት ነው። ቨርብ ደግሞ አክሽን ቨርብ ዋን ማለት ነው።
እንግዲህ ሳብጀክት ፕላስ ቨርብ ዋን ብላችሁ ትወስዱታላችሁ ማለት ነው አክቲቭ ፎርሙን። ወደ ፓሲቭ ስንገባ ደግሞ ፓሲቭ ፎርም ደግሞ የራሱ የሆነ ስትራክቸር አለው። ስትራክቸሩም ሳብጀክት ፕላስ አም ኢዝ አር ፕላስ ቨርብ ስሪ ማለት ነው፣ ወይም ፓርቲሲፕል እንለዋለን በእንግሊዝኛ ዘ ሜን ቨርብ። እሺ ለምሳሌ እስኪ የተሰጡ ኤግዛምፕሎችን አብረን እንያቸው። ኢጂ ለምሳሌ አይ ራይት ኤ ሌተር ይላል። እንግዲህ እዚህ ጋር ስትራክቸሩን ማየት ይገባቸዋል፣ ምክንያቱም የተሰጠው ስትራክቸር እና ኤግዛምፕል ማይመሳሰል ከሆነ ሲምፕል ፕሬዘንት ቴንስ ላይሆን ስለሚችል ማለት ነው። ለምሳሌ አሁን እዚህ ጋር አይ ራይት ኤ ሌተር የሚለው ኮሬክትሊ ራይት ነው ማለት ነው። ለምን ብንል ሳብጀክት ፕላስ ቨርብ ዋንን የተጠቀመው፣ ከዛ ነው ኦብጀክት ነው ያለው ማለት ነው፣ ወይም ድርጊቱን ተቀባይ ማለት ነው። አይ ራይት ኤ ሌተር ማለት ሪሲቨር፣ በቃ ደብዳቤ ጻፍኩ እንደማለት ነው አይደለ? ስለዚህ ምኑን ስትራክቸሩን የጠበቀ የአክቲቭ የሲምፕል ፕሬዘንት ቴንስ ገላጭ ነው ማለት ነው። ሁለተኛው ኤግዛምፕል ደግሞ ሺ ስፒክስ ኢንግሊሽ ፍሉዌንትሊ ይላል። እንግዲህ ምን ማለት ፈልጎ ነው? እንግሊዘኛ አቀላጥፋ መናገር ትችላለች ነው የሚለው። ይህም ስትራክቸሩን የጠበቀና በግልጽ ሁኔታ የተቀመጠ ነው እና ሺ ማለት እንግዲህ ሳብጀክትን ነው የሚገልጸው፣ ድርጊት ፈጻሚውም ማለት ነው። ስፒክ ቨርብ ዋን ማለት ነው። ስለዚህ እዚህ ጋር መጠቀም ያለባችሁ ቨርብ ዋንን ኦብቪየስሊ ቨርብ ዋንን ብቻ ነው እንጂ ከዛ ውጭ ያሉ የእንግሊዘኛ ስትራክቸሮችን በፍጹም መጠቀም የለባችሁ፣ ምክንያቱም ኮሬክሽን ስለሚፈጥር ማለት ነው። በዚህ ጉዳይ ተስማማን ይመስለኛል። ወደ ፓሲቭ ፎርም እንግዲህ አብረን እንገባለን። ፓሲቭ ፎርሙ ደግሞ ሳብጀክት ፕላስ እንዳልነው ቅድም አም ኢዝ አር ፕላስ ቨርብ ስሪ ማለት ነው፣ ፓርስ ፓርቲሲፕል እንለዋለን። እሱም በኋላ ላይ ሰፊ ሁኔታው ፓርስ ፓርቲሲፕል ምን እንደሆነ በዛው የምናየው ይሆናል ማለት ነው። ኤ ሌተር ኢዝ ራይትን ባይ ሚ ይላል። ደብዳቤ የተጻፈው በእኔ ነው ማለት ነው የፈለገው። ይህም ስትራክቸሩን ስትመለከቱ የተጻፈበት ስትራክቸር ምንድነው? ኦብጀክት ፕላስ ኢዝ አር አም ፕላስ ቨርብ ስሪ ነው ያለው። ስለዚህ በጣም እጅግ ቀላል እና ኦብቪየስሊ ቀላል የሆነ ስትራክቸር ነው ሲምፕል ፕሬዘንት ቴንስ ያለው። ስለዚህ እናንተም በቀላሉ ልትረዱት የምትችሉት ነው። ስለዚህ ምን እያለ ኦብጀክት ኤ ሌተር የሚለው ሪሲቨር ነው። ሪሲቨር ከዛን ኢዝ ገብቶበታል፣ ምን ከቀጥሎ ያለው ማለት ነው። እዚህ ጋር ሳብጀክት ብሎ ያስቀመጠላችሁ አንዳንዴ ፓሲቭ ፎርሞች ከሳብጀክትም ሊጀምሩ ይችላሉ። ስለዚህ እንዳትደናገሩ፣ ሳብጀክት ብሎም ሊጀምር ይችላል፣ ኦብጀክትም ይዞ ሊጀምር ይችላል። ስለዚህ ምንም እናንተ የሚያደናግራችሁ ነገር የለም። ስለዚህ ኤ ሌተር ኢዝ ራይትን ባይ ሚ ማለት ፓሲቭ ፎርም ነው ኦብቪየስሊ ሙሉ በሙሉ ማለት ይቻላል እንግዲህ፣ ምክንያቱም ሪሲቨሩን ስላስቀደመው ማለት ነው። ስለዚህ ራይትን ባይ ሚ በሚለው ሳብጀክት ማለት ነው። እንግሊሽ ኢዝ ስፖክን ባይ ፍሉዌንትሊ ባይ ኢር ይላል። እንግዲህ ይህም ኦብቪየስሊ ሙሉ በሙሉ ማለት ይቻላል ስትራክቸሩን የጠበቀ ነው። ኦብጀክት ፕላስ ሳብጀክት ከኢዛራም ፕላስ ቨርብ ስሪ ነው። እንደዚህ እንደምታዩት እንግዲህ እጅግ ቀለል ባለ ሁኔታ ነው የተቀመጠው። ሁለተኛው ነገር ደግሞ ሲምፕል ፕሬዘንት ቴንስ ሲነሳ ሙሉ በሙሉ ማለት ይቻላል መቼም ፈተና ለኤግዛም ላይ እንግዲህ ስትቀመጡ መቼም ስትራክቸራቸውን ይዞ ስለማይመጡ እናንተ ስትራክቸራቸውን በደንብ ኦብቪየስሊ መያዝ አለባችሁ። ከዛ ውጭ ለምንድን ነው ሲምፕል ፕሬዘንት ቴንስን የምንጠቀመው የሚለውን እንግዲህ በደንብ አክቹዋሊ ማየት አለባችሁ። ማለት የምንፈልገውም ራሱ ለምን እንጠቀማቸዋለን የሚለውን ነው። ስለዚህ የመጀመሪያው ዩዝ ኦፍ ሲምፕል ፕሬዘንት ቴንስ ይላል። እንግዲህ ሲምፕል ፕሬዘንት ቴንስን የምንጠቀምበት ቦታ ነው። አንደኛው ፓወርፖይንቱ ላይም ወይም የተቀመጠው ኤክስፕረስ አቢቹዋል አክሽን ይላል። ይህ ማለት እንግዲህ የኤክስፕረስ የሚያደርግልን የሆነ አቢቹዋል አክሽንን ነው። አቢቹዋል አክሽን ማለት እንግዲህ ጀስት አለ አይደለ፣ አንድ ሰው አማርኛው እንግዲህ አቢቹዋል አክሽን ማለት ተደጋጋሚ የሆነ ድርጊት ማለት ነው። ግን ከዛ ውጭ ደግሞ ተደጋጋሚ ድርጊት ማለት አንድ ሰው
ዘወትር ስፖርት ጠዋት ላይ ተነስቶ ያን ስፖርት ይሰራል እንበልና ያ ተደጋጋሚ በየቀኑ ተደጋጋሚ ስፖርት ይችላል ወይም የፊዚካል የሆነ ኤክሰርሳይዝ የሚያደርግ ከሆነ በየቀኑ ማለት ነው ኤቭሪዴይ የሚያደርግ ከሆነ ያን ምን እንለዋለን? ሀቢቹዋል አክሽን እንለዋለን ማለት ነው። ስለዚህ የገባችሁ ይመስለኛል። እንግዲህ ሲምፕል ፕሬዘንት ቴንስን ምንድነው የምጠቀመው? መጀመሪያ ላይ ኤክስፕረስ ሀቢቹዋል አክሽን ማለት ነው። ሁለተኛው ኤክስፕረስ ጀነራል ትሩዝ ኤንድ ሳይንቲፊክ ፋክት ይለናል። ይህ ማለት ኤክስፕረስ የሚያደርግልን ጀነራል ትሩዝ ወይም ሳይንቲፊክ ወይም በሳይንሳዊ ጥናቱ ላይ የተገኙ እውነታዎች ፋክቶችን ኤክስፕረስ ያደርገናል። ከዛ ላይ ጀነራል ትሩዝ የምንለው ለምሳሌ ማን ኢዝ ሞርታል ብል ጀነራል ትሩዝ አይደለም እትሉ እነዚህን ኤክስፕረስ ያደርግልናል ማለት ነው። መጀመሪያ እስኪ የሀቢቹዋል አክሽንን ኤግዛምፕሎች የተቀመጡትን አብረን እንያ ማለት ነው። ማይ ፋዘር ጋስ ቱ ሂዝ ኦፊስ ኤቭሪ ሞርኒንግ ይላል። እንግዲህ ማለት ነው የኔ አባቴ ሁል ጊዜ ጠዋት ወደ ኦፊስ ይሄዳል እያለ ነው። ምን ማለት ነው? ጀስት ኤቭሪቲንግ ወይም ደግሞ ቅድም እንዳልናችሁ ኤቭሪ ሞርኒንግ የምንለው ምንን ይገልጻል? ሀቢቹዋል አክሽንን ይገልጻል ማለት ነው። የተግባባን ይመስለኛል። ሁለተኛው ቢ ነው። ቢ they usually play football on a Sunday ይላል። ማለት ነው usually play on a football on a Sunday ይላል። ሁል ጊዜ አዘውትሮ ምን ይጫወታል? ፉትቦል ይጫወታል። መቼ? ሰንደይ። እዚህ usually የሚለውም ብዙ ጊዜ አዘውትሮ ይጫወታል የሚለው ምንን ይገልጽልናል? ሀቢቹዋል አክሽንን ይገልጽልናል ማለት ነው። አንደኛ ላይ ኤክስፕረስ ሀቢቹዋል አክሽን የሚለው ማለት ነው። ሶስተኛው ሲ ማለት ነው። አስቴር ሬሪሊ ቪዚት ሄር ሲክ ግራንድ ማዘር ይለናል። ይሄ ማለት ያው ሀቢቹዋል አክሽንን ነው የሚገልጸው። አስቴር ግራንድ ማዘሯን አዘውትራ እንደምትጠይቅ ነው ይገለጸልን ያለው። ይህም እንደዛው ነው ሀቢቹዋል አክሽንን ይገልጽልናል። ሁለተኛው ኤክስፕረስ ጀነራል ትሩዝ ወይም ሳይንቲፊክ ፋክት የሚለውን እንግዲህ ቅድም ነግረናችኋል። ኤግዛምፕሎችን እስኪ አሁን አብረን አንድ ላይ ነው። the earth rotates around the sun ይለናል። እንግዲህ ምን ማለት ነው? መሬት ማንን ትዞራለች እያለን ነው? ፀሐይን አይደለም። ይህ ምንድነው? ጀነራል ትሩዝ ነው ወይም ሳይንቲፊክ ፋክት ነው። በሳይንሳዊ ግኝት የተገኘ ሳይንቲፊክ ፋክት ነው። ስለዚህ ምንን ይገልጽልናል? የሳይንቲፊክ ፋክትን ይገልጽልናል። የተቀመጠው ኤግዛምፕል ማለት ነው። የተወሰደው ኤግዛምፕል እንዳልነው የሲምፕል ፕሬዘንት ቴንስን ለምን እንጠቀመዋለን የሚለውን ማገናኘት አለባችሁ ማለት ነው። እሺ ሲ ደግሞ ዋተር ቦይልስ አት 100 ዲግሪ ሴልሲየስ ይላል። እንግዲህ ይህም እንደምታውቁት ሳይንቲፊክ ፋክት ነው። ዋተር በ100 ዲግሪ ሴልሲየስ ላይ ምን ይላል? ይፈላል እያለን ያለ ነው። ስለዚህ ጀነራል ትሩዝ ወይም ሳይንቲፊክ ፋክት ነው። ይህ ምንን ይገልጻል? ሲምፕል ፕሬዘንት ቴንስን ለምን እንጠቀመዋለን ወይም የቱ ጋር እንጠቀመዋለን እያለን ነው። እንግዲህ እናንተም በዚህ መንገድ እንደምትረዱት ተስፋ አለኝ። ስትራክቸራቸውንም በዛው እየተመለከታችሁት አብራችሁን ከኛ ጋር እንድትሆኑ እጋበዛችኋለሁ ማለት ነው። ሶስተኛው እንግዲህ ኤክስፕረስ ዲተርሚናንት ኢቨንት ኢን ዘ ፊውቸር ይለናል። ዲተርሚናንት ማለት አስቀድሞ የተወሰነ ክስተት ወደፊት አስቀድሞ የተከሰተ የሚከሰከሰ ፊውቸር ላይ ይገልጽልናል ማለት ነው። ለምሳሌ ዘ ባስ ሊቭስ አፍ ፎር አዲስ ቱሞሮ ይለናል። እንግዲህ ይህ ማለት ምን ማለት ነው? ዘ ባስ ሊቭስ ፎር አዲስ ቱሞሮ እያለን እንግዲህ ባሱ ነገ ላይ ወደ አዲስ ሊቭ ያደርጋል ወይም ይሄዳል ይወጣል እያለን ነው። ፊውቸር ላይ እንግዲህ ዲተርሚናንት ወይም የተወሰነ ወይም ወደፊት ይሆናል ተብሎ የተወሰነ ፊውቸር ኢቨንትን ነው ኤክስፕረስ የሚያደርግልን ማለት ነው። ቢ ደግሞ እንደምታውቁት ሃሪ ሃፕ ዘ ትሬን ዲፓርትስ ኢን 5 ሚኒትስ ይለናል። ይህም ምንን ይገልጽናል? ኤክስ ዲተርሚናንት ኢቨንት ኢን ዘ ፊውቸር በቃ ወደፊት ሊከሰት ያለን
ክስተት ኤክስፕረስ ያደርግልናል ማለት ነው። እሺ እንደዛው ደግሞ ሲ ደግሞ አለ። ሲ when does the meeting begin ስብሰባው መቼ ነው፣ ስንት ሰዓት ላይ ነው፣ እንደዛ ነው የሚጀምረው እያለ ነው እንግዲህ ያለው። በዚህ መንገድ ሲምፕል ፕሬዘንት ቴንስን እንግዲህ እንዳየነው ለሶስቱ ሃቢቹዋል አክሽን፣ ጀነራል ትሩዝ እና ኤክስፕረስ ፕሪዴተርሚናንት ኢቨንት ኢን ዘ ፊውቸር የሚል በሚለው ለሶስቱ እንጠቀመዋለን። የመጨረሻው አራተኛው ደግሞ ኤክስፕረስ ኢንስትራክሽን ኤንድ ዳይሬክሽን ማለት ነው። አራተኛው እንግዲህ ኢንስትራክሽን ወይም ዳይሬክሽን እያለን ነው፣ ይገልጽልናል እያለ ነው። ይህ ማለት ኢንስትራክሽን የምንለው ለምሳሌ እሱም ኤግዛምፕል ያው ፓወርፖይንታችሁ ላይም ኤግዛምፕል አለ። ኦፕን ዘ ዊንዶ ብለው ለምሳሌ መስኮቱን ክፈት ብለው ምንድነው ኢንስትራክሽን የሰጠሁት ነው። ወይም ከሌላ ወገን እኔን እየታዘዝኩኝ ወይ ደግሞ እኔ አንድ ሰውን እያዘዝኩት ነው። ኢንስትራክሽን የሆነ ትእዛዝ ነው። በቃ ይሄ እንደዚያ አድርግ፣ ወይ ከቤተሰብ የምትቀበሉት ትእዛዝ ሊሆን ይችላል። እንደዚህ አይነት ነገሮች ኢንስትራክሽኖች ወይም ትእዛዝ ማለት ነው። አማርኛው ዲፊኒሽን ኦፕን ዘ ዊንዶ እያለን ነው። ሁለተኛው ቢ ደግሞ ዱ ኖት ዲስተርብ ዘ ክላስ፣ ክላሱን አትረብሽ፣ በቃ ትእዛዝ ነው የሰጠሁት ነው። ስለዚህ ሲምፕል ፕሬዘንት ቴንስን አራተኛ ላይ ኤክስፕረስ ኢንስትራክሽን ዳይሬክሽን ለሚለው እንጠቀማለን ማለት ነው። ሲ ደግሞ ስንመለከተው ቱ ስታርት ዘ ማሽን ፕሬስ ዘ ሌየው በተን ይለናል። የለው በተንን ተጠቅመ ማሽኑን አስጀምረው እያልኩት ነው። እንግዲህ ይህ ማለት እንግዲህ የገለጸልን ምን ነው? ዳይሬክሽን ወይም ኢንስትራክሽንን ነው አይደለ? ኢንስትራክሽን ትእዛዝን የገለጸልን ነው። ስለዚህ ሲምፕል ፕሬዘንት ቴንስን እንዳልነው ቅድም አክቲቭ እና ፓሲቭ ፎርም አለው። ከዛ ውጭ ለአራት ነገሮች እንጠቀመዋለን ማለት ነው። ከዛ ውጭም የምንጠቀምበት ብዙ ወዮች አሉ እና እናንተ ግን ለጊዜው በቂያችሁ ነው ብሎ የታሰበው እነዚህ አራቱ ናቸው እና እናንተም እነዚህን በመያዝ በክፍላችሁ በፈተናችሁ ጥሩ ውጤት ማምጣት ትችላላችሁ ማለት ነው። እሺ ሁለተኛው ቴንስ ደግሞ ፕሬዘንት ፕሮግሬሲቭ ቴንስ ነው። ፕሬዘንት ፕሮግሬሲቭ ማለት እንግር እንዳይላችሁ እንግዲህ ፕሮግሬሲቭ ማለት ኮንቲኒዩስ ማለት ነው። የሚቀጥል ቀጣይነት ያለው ነገር ማለት ነው። እሱም እንደዛው እንደ ሲምፕል ፕሬዘንት ቴንስ አክቲቭ እና ፓሲቭ ፎርም አለው። አክቲቭ ፎርሙ እንግዲህ እንደምንመለከተው ሳብጀክት ፕላስ አም ኢዝ አም አስ እንግዲህ እዚህ ጋር ስተት አለ፣ ስተቱ አለ እንደምትመለከቱት እዚህ ጋር ስተት አለች፣ እዚህ ጋር ስተት አለች። ምንድነው አም ኢዝ አም ነው የሚለው። እናንተ ግን አም ኢዝ አር ብላችሁ ሰዱት። ከዛን ፕላስ ፕሮግሬሲቭ ፎርም ኦፍ ዘ ሜን ቨርብ ይለናል። እንግዲህ እንደሚታወቀው እንግዲህ ፕሮግሬሲቭ ፎርም ማለት አይኒጂ ፎርም ማለት ነው። አይኒጂ ፎርምን ነው የምትጠቀሙት ከአም ኢዝ አር በኋላ ማለት ነው። እዚህ ጋር የተቀመጠ ኤግዛምፕል አለ። ፓሲቭ ፎርሙ ደግሞ ምን ይመስላል የሚለውን እስኪ በጋራ ነው። ፓሲቭ ፎርሙን እንግዲህ ፕሬዘንት ፕሮሲቭ ቴንስ ሳብጀክት ፕላስ አም ኢዝ አር ፕላስ ቢንግ ምን ያካትታል? እዚህ ጋር እንደምታዩት ቢንግን ያካትታል። ከዛም ቨርብ ስሪ ቅድም ሲምፕል ፕሬዘንት ላይ ስናይ የፓሲቭ ፎርም እንደምታስታውሱት ምን ነበር? አስታውሱ፣ እድል ልስጣችሁ። ቨርብ ስሪ ነበር አይደለ? ቨርብ ስሪ ነው እንግዲህ የቴንሶች አብዛኛዎቹ ማለት ይቻላል ፓሲቭ ፎርማቸው ቨርብ ስሪ ነው። አልፎ አልፎ ያልሆነ ቨርብ ስሪ ያልሆነም አለና በብዛት ግን ቨርብ ስሪ ናቸው ያሉት። እናንተ እነዛ ቨርብ ስሪ የትኛዎቹ ናቸው ብላችሁ መለየት ይገባቸዋል። እዚህ ጋር አይኒጂ ፎርም ቢንግ የሚለው ላይ ተጠቅሟል። እንግዲህ አብሮ ከስትራክቸሩ ጋር የመጣ ነገር ስለሆነ ፓሲቭ ፎርም ፕሮሲቭ ቴንስ ላይ ፓሲቭ ፎርም እስከሆነ አረፍተ ነገሩ ወይም ሴንቴንሱ እናንተ የግድ ቢንግ ማካተት አለበት ማለት። ቢንግን ያላካተተ የሲምፕል ፕሬዘንት ፕሮግሬሲቭ ቴንስ ወይም ፓሲቭ ፎርም ላይ
ፕሬዘንት ፕሮግሬሲቭ ቴንስ ሆኖ ፓሲቭ ፎርም ላይ ቢንግን ያላካተተ ሴንቴንስ አገኛችሁ ማለት ያ ሴንቴንስ ምንድነው? ኮሬክሽን አለው ወይም ሮንግ ነው ማለት ነው። ስለዚህ አብረን ኤግዛምፕላቸውን እስኪ እንመልከት። የመጀመሪያው ኤግዛምፕል አይ አም ራይቲንግ ኤ ሌተር ይላል። ደብዳቤ የጻፍኩኝ ነው እያለ ያለው። ይህ ምንድነው? ፕሮግሬሲቭ ቴንስ ነው ወይም ኮንቲኒዩስ ቴንስ ነው። ኮንቲኒዩስ ቴንስ እንዳልነው እንግዲህ ቀጣይነት ያለው ይህም አሁን ያለ ድርጊት ሆኖ ኮንቲኒዩስ የሚያደርግ ማለት ነው። አም ራይቲንግ የሚለው አይኒጂ ፎርም ነው። ቅድም ብያቸዋለሁ። አይ ራይቲንግ የሚለው ምንድነው? አይኒጂ ፎርም ካለ ኮንቲኒዩስ ቴንስ ነው የሚሆነው። ደብዳቤ እጽፋለሁ እያለ ነው። እሺ ዊ አር ታልኪንግ ዘ ሪሚዲያል ኮርስ እያለ ነው። እንግዲህ ምንድነው? ዊ አር ታልኪንግ ዘ ሪሚዲያል ኮርስ። ሪሚዲያል ኮርስ እየተቀበልን ነው። ምንድነው? ኮንቲኒዩስ ላይ ነው ወይም በመስመር ላይ ያለ እየሄደ በመስመር ላይ ያለ ነገር ነው። ጀስት እስካሁን ድረስ ማለት ነው። ማቆሚያ ያልታወቀ ወይም ቀጣይነት ያለው ቴንስ ነው ወይም አረፍተ ነገር ነው ማለት ነው። ጀስት ከዚህ ጋር አብራችሁ ቴንሳችሁን ወይም ስትራክቸራቸውን እየተመለከታችሁ አብራችሁን ተጓዙ። ሁለተኛው ፓሲቭ ፎርም ደግሞ ፕሬዘንት ፕሮግሬሲቭ ቴንስ ሰብጀክት ፕላስ ኢሳራም ፕላስ ቢንግ ፕላስ ቨርብ ስሪ ነው። ፓርቲሲፓቲቭ ፎርም ዘ ሜን ቨርብ ይለናል። እንግዲህ መጀመሪያ ላይ የተሰጠው ኤግዛምፕል አለ። እሱም ኤ ሌተር ኢዝ ቢንግ ራይትን ባይ ሚ ይላል። ደብዳቤው በእኔ እየተጻፈ ነው ያለን ነው እንግዲህ ያለው ጀስት አሁንም ያለ ሞመንት ነው። ከዛ ውጭ ግን ኢንስትራክሽኑን ወይም ስትራክቸሩን በጣም መመልከት አለባችሁ። ምክንያቱም ሪሚዲያል ወይም ኤግዛም ላይ የምታገኙት በጣም ፎከስ የሚያደርጉት ምን ላይ ነው? ሩል ላይ ነው ወይም ስትራክቸር ላይ ነው። ለዛ ፈተና እዛ ላይ ፎከስ አድርጋችሁ ስትራክቸራቸውን መሸምደድ አለባችሁ ማለት ነው። ከዛ ውጭ ሌላው ነገር ቀላል ነው እና አንዳንድ ኤግዛምፕሎችን እንደዚህ አይነት ኤግዛምፕሎችን አብራችሁ ማየት ከዛን ለምን እንጠቀማቸዋለን የሚለውንም የግድ ማወቅ አለባችሁ። ምክንያቱም ስትራክቸሩን ይዛችሁ የቱ ጋር እንደምትጠቀሙ ካላወቃችሁ ባዶ ልፋት ነው የሚሆንባችሁ ማለት ነው። ከዛ ውጭ እሺ ሁለተኛው የፓሲቭ ፎርም ኤግዛምፕል ማለት ዘ ሪሚዲያል ኮርስ አር ቢንግ ቴክን ባይ ዩዝ ይለናል። ሪሚዲያል ኮርስ ለእኛ የተሰጠን ነው እያለ ያለው። እንግዲህ ይህም እንደምታዩት ስትራክቸሩን ወይም ፓሲቭ ፎርሙን የጠበቀ ሴንቴንስ ነው ፓወርፖይንቱ ላይ የተዘጋጀው። ከዛ ውጭ ዩዝ ኦፍ ፕሬዘንት ኮንቲኒዩስ ቴንስ ይለናል። ፕሬዘንት ኮንቲኒዩስ ቴንስን ወይም ፕሮግሬሲቭ ቴንስ ቅድም እንዳልነው ለምን እንጠቀመዋለን የሚለውን አብረን የምናይ ይሆናል ማለት ነው። ከዛ ውጭ ቅድም ሳብጀክት ፕላስ ሳብጀክት እዚህ ጋር ሳብጀክት ፕላስ ሃም ሂዝ ሀር ብለናል አይደለ? ኮሬክሽን ነው ብያችሁ ነበረ። ከዛን ያን ኮሬክሽን ደግሞ የምታስተካክሉበት መንገድ የቱ ጋር ይመስላችኋል? ይኸው እዚህ ጋር we are taking the remedial course የሚለው ላይ ምንን ተጠቅሟል? ከሳብጀክት በኋላ አርን ተጠቅሟል ማለት ነው። እያያችሁ ነው አይደለ? ከኔ ጋር አብራችሁ የሚሆናችሁ ተከታተሉ። ምክንያቱም የምታመልጣችሁ እያንዳንዷ ነገር ዋጋ ታስከፍላችኋለች እና ምክንያቱም 1 ፖይንት ማለት ለሪሚዲያል ወይም ለኤግዛም 1 ነጥብ ማለት እጅግ በጣም ከፍተኛ ነጥብ ስለሆነች ማለት ነው። ስለዚህ አብራችሁን እንደሆናችሁ ተስፋ አለኝ። ሲምፕል ፕሬዘንት ወይም ፕሬዘንት ፕሮግሬሲቭ ቴንስ እንደገባችሁ ተስፋ አለኝ። ከዛ ውጭ ዩዝ ኦፍ ፕሬዘንት ኮንቲኒዩስ የሚለውን እንግዲህ ለምን እንደምትጠቀሙት እስኪ አብረን እንያ። የመጀመሪያው ኤክስፕረስ አን አክሽን ሃፕኒንግ ነው። ኢፍ ኢት ኦፍን ዩዝድ ዊዝ ወርድስ ባይ ፍሬዝስ ላይክ ናው አት ዚስ ሞመንት ቱዴይ ዚስ መንዝ ዚስ ዊክ ይለናል። እንግዲህ
ፕሬዘንት ኮንቲኒዩስ ቴንስን የምንጠቀመው ኤክስፕረስ አሁን ላይ አፕን ያደረገ ድርጊት አክሽን ማለት ነው። ለምሳሌ አሁን ላይ አፕን አድርጎ ያ አክሽን ኮንቲኒዩስ ወይም ፕሮግሬሲቭ ቴንስ ሲሆን ማለት ነው። ፕሮግሬሲቭ ሲሆን ለምሳሌ አንድ ድርጊት ተፈጸመ፣ ያ ድርጊት ተፈጽሞ አሁን ድረስ ያ ድርጊት ጀስት እየቀጠለ ያለ ኮንቲኒዩስ ሲሆን ምን እንለዋለን? ፕሮግሬሲቭ ቴንስ እንለዋለን። እንግዲህ ላይክ ኢትስ ኦፍን ዩዝድ ቱ ወርድስ ፍሬዝ ላይክ እነዚህ አይነት ወርዶችን ወይም ፍሬዞች ላይክ እንጠቀማለን ማለት ነው። ሲምፕል ኮንቲኒዩስ ቴንስ ላይ ለምሳሌ ላይክ ናው፣ አት፣ ዚስ ሞመንት፣ ቱዴይ፣ ዚስ መንዝ፣ ዚስ ዊክ ምናምን የምንላቸውን ጀስት እንትን ውስጥ እንጠቀማቸዋለን። ፕሬዘንት ኮንቲኒዩስ ቴንስ ውስጥ እንጠቀማቸዋለን ማለት ነው። እሺ ኤግዛምፕሎችን አይ አም ለርኒንግ እንግሊሽ ይለናል። አይ አም ለርኒንግ እንግሊሽ ናው አት ዚስ ሞመንት ይላል። እንግሊዘኛ እየተማርኩ ነው እያለ ነው። ይህም ጀስት እንግዲህ ድርጊቱ ምን አሁንም ድረስ ያለ ድርጊት ሲሆን ማለት ነው። ጀስት ናው አት ዚስ ሞመንት አሁንም ያለ ድርጊት ሲሆን ነው ማለት ነው። ለርኒንግ እንግሊሽ ማለት አሁንም የተማረ ነው። ጀስት ኮንቲኒዩስ ነው ማለት ነው። ለርኒንግ የምትለው ኮንቲኒዩስን ስለምታመለክት ማለት ነው። ለርን ቢሆን ይሄ ነገር ምን ነበረ? ጀስት ኦብቪየስሊ ፕሮግሬሲቭ ቴንስ አይደለም ማለት ነው 100%። ቢ ደግሞ አልማዝ ዌር አር ዩ ጎይንግ ይላታል። አልማዝ ወዴት እየሄድሽ ነው አላት። ፋጡማ ደግሞ አይ አም ጎይንግ ቱ ስኩል እያለች ነው። ምንን የሚያሳያል? ወዴት እየሄድሽ ነው ማለት ጀስት ሞመንቱ አሁንም አለ አይደለ? እየሄደች ነው ያቺ ልጅ። ፋጡማ ደግሞ አይ አም ጎይንግ ቱ ስኩል አለቻት። አየህ ጀስት ሞመንቱ አሁንም አለ፣ ድርጊቱ እየተፈጸመ ነው፣ እየቀጠለም ያለ ድርጊት ነው። ስለዚህ ድርጊቱ አሁን ሲምፕል ፕሬዘንት ፕሮግሬሲቭ ቴንስን ለምን እንጠቀመዋለን? ድርጊቱ አሁን እየተፈጸመ ያለ ግን ድርጊቱ ቀጣይነት ያለው ድርጊት ሲሆን እንጠቀመዋለን ማለት ነው። ሲምፕል ፕሬዘንት ፕሮግሬሲቭ ወይም ኮንቲኒዩስ ቴንስ ማለት ነው። እሺ ሁለተኛ ኤክስፕረስ ፊውቸር ፕላንድ አክሽን። ኤክስፕረስ ፊውቸር ፕላንድ አክሽን ማለት ጀስት ወደፊት ሊደረግ የታሰበን ድርጊት ይገልጽልናል ማለት ነው። ሁለተኛው የኮንቲኒዩስ ወይም ፕሬዘንት ኮንቲኒዩስ ቴንስ የምንጠቀመው ወደፊት ሊደረግ ያለ ድርጊት ነው ማለት ነው። ለምሳሌ እስኪ ኤግዛምፕሎችን እና አብረን እንየውና ይገባቸዋል ማለት ነው። they are going to study medicine next year ይላል። እንግዲህ ሜዲሲንን ለመማር ለሚመጣው አመት ሜዲሲን ለመማር እየሄድኩ ነው እያለ ነው። ጀስት ሞመንት ላይ ያለ ነገር ነው። ግን ስተዲ ለመማር አስቤያለሁ። ፊውቸር ፕላንድ አክሽን ወደፊት የታሰበ ድርጊት they are going to study medicine next year የሚመጣው አመት ሜዲሲን ለመማር እሄዳለሁ እያለ ነው። እንግዲህ ጀስት አሁን ፕላንድ አክሽን ነው አይደል? ወደፊት ሊደረግ ያለ እሺ እንግዲህ ኤክስፕረስ ፊውቸር ፕላንድ አክሽን እንግዲህ እንዳየነው እንግዲህ ፕላንድ አክሽንን ተመልክተናል ላይ። ሁለተኛው ቢ እንግዲህ አይ አም ሚቲንግ ማይ ፍሬንድ ቱሞሮ ነገ ከጓደኛዬ ጋር ለመገናኘት እገናኛለሁ እያለን ነው። ይህም ኤክስፕረስ ፊውቸር ፕላንድ አክሽንን ነው የሚገልጽልን ማለት ነው። እንግዲህ ሁለተኛው ቢ ሲ ኒው ባስ ኢዝ ካሚንግ ኔክስት መንዝ ይላል።
ይህን ምን ይገልጽናል? ፊውቸር ፕላንድ አክሽን ወደፊት የታቀደ ድርጊትን ይገልጽልናል ማለት ነው። ምኑ ባሱ ነገ የሚቀጥለው ወር ይመጣል እያለን ነው። ስለዚህም ፕላንድ አክሽንን ነው የሚገልጽልን። ፕሬዘንት ኮንቲኒዩስ ቴንስን ለምን እንጠቀመዋለን? አንደኛ ኤክስፕረስ አን አክሽን ሃፕኒንግ ነው ይለናል። ሁለተኛ ኤክስፕረስ ፊውቸር ፕላንድ አክሽን ይለናል። እነዚህን ሁለቱን የግድ መያዝ አለባችሁ። ከዛ ውጭ እዚህ ጋር እንዳያችሁት ልታስታውሱ የሚገባው የሚያረሰው ነገር ምንድን ነው? ሳብጀክት ፕላስ ኢሳራም ፕሮግሬሲቭ ፎርም ዘ ሜን ቨርብ ይለናል። ይህ ምኑ ነው? አክቲቭ ፎርሙ ማለት ነው። ፓሲቭ ፎርሙም ደግሞ በዛው መልክ ለግድ መያዝ ስለሚገባችሁ ፓሲቭ ፎርሙንም እንዳትረሱት። ኖት ላይ ኖት በመጻፍ በማስቀመጥ ፈተና ሰዓት ትከልሱታላችሁ ማለት ነው። እንደዛ ካልሆነ የመረሳት እድል ስላለው ኖት መያዝ የግድ አስፈላጊ ነው። ሁለቱን እንደተመለከትነው ኮንቲኒዩስ ቴንስን ለሁለት ነገሮች እንጠቀመዋለን ብለን ተመልክተናል። ሶስተኛው ቴንስ ደግሞ ፕሬዘንት ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ እንግዲህ እንደ ሌላዎቹ ቴንስ የራሱ የሆነ ፎርም፣ የራሱ የሆነ ስትራክቸር እና የራሱ የሆነ ጥቅም አለው። ከዛ ውስጥ ስትራክቸሩን ስንመለከት is very different from another tense። ሳብጀክቱን ስንመለከት ሳብጀክት ፕላስ ሀዛብ ፕላስ ቨርብ ስሪ ነው። ይሄ ለመያዝም ቀላል ነው። ከዛ ውጭ ለምን እንጠቀመዋለን የሚለውንም አብረን እናያለን ማለት ነው። አክቲቭ ፎርሙ ምን ብለን ሳብጀክት ፕላስ ሃቭ ፕላስ ቨርብ ስሪ ማለት ነው። ፓሲቭ ፎርሙ ደግሞ ፎርም ዘ ፕሬዘንት ፕሮግሬሲቭ ቴንስ ይለናል። ስህተት ነው፣ እዚህ ጋር ስህተት አለ። ፕሬዘንት ፕሮግሬሲቭ ቴንስ ይለናል። አንዳንድ ቦታዎች ላይ ኮሬክሽን አለ። ያን ኮሬክሽን እንግዲህ የተወሰነውን ላወጣ እየሞከርኩኝ ነው። ምክንያቱም ይህ በኮርስ አውትላይኑ ፓወርፖይንት ስለሆነ ማለት ነው። ከዛ ላይ እዚህ ጋር የተቀመጠ አንዳንድ ስህተቶች ስላሉ እነሱን ስህተቶች አሳያችኋለሁ። ግን ይኸው እዚህ ጋር እንደምታዩት ፕሬዘንት ፕሮግሬሲቭ ቴንስ ይለናል። ያው ስህተት ነው። ፕሬዘንት ፐርፌክት ቴንስ በሚለው ውሰዱትና እናንተ ኖታችሁ ላይ ያስቀምጡት ማለት ነው። እንዳትሳሳቱ ብዬ ነው ጀስት የጠቀስኩላችሁ እንጂ ኤኒ ማቴሪያል ፎር ሞጁል ኤንድ ኤክስትሪም ቡክ ልታገኙ ስለምትችሉ በራሳችሁ ማረም ትችላላችሁ። ስለዚህ ስትራክቸሩ እንደምትመለከቱት ቅድም እንዳልነው የፓሲቭ ፎርም አብዛኛው ቴንስ ቨርብ ስሪ ነው ብለናል አይደለ? የፓሲቭ አብዛኛው ቴንስ ቨርብ ስሪ ናቸው። የሲምፕል ፕሬዘንትም ነበር፣ ቨርብ ስሪ ነበረ። ሳብጀክት ወይም ኦብጀክት ፕላስ ኢዝ አር አም ፕላስ ቨርብ ስሪ እንደዚህ ነው አይደለ? ከዛን የፕሬዘንት ኮንቲኒዩስ ቴንስ ሳብጀክት ፕላስ ወይም ኦብጀክት ፕላስ ኢዝ አር አም ፕላስ ቢንግ ፕላስ ቨርብ ስሪ አይደለ? እናንተም ቨርብ ስሪን ፓሲቭ ፎርም የትኛውም ጥያቄ ፓሲቭ ፎርም ሆኖ ሲመጣ ቨርብ ስሪን ከግንዛቤ ውስጥ አድርጋችሁ የትኛው ቴንስ ቨርብ ስሪ አለው የሚለውን ሸምድዱና ያዙና በቀላሉ መለየት ትችላላችሁ። ቨርብ ቱ ከመጣ ይዛኔ ጀስት ኦልሬዲ 100% this question is ሮንግ ብላችሁ ኢቫሉዌት ማድረግ ትችላላችሁ ማለት ነው። የመጀመሪያው እንግዲህ የተቀመጠ
አክቲቭ እና ፓሲቭ ስር የተቀመጠ ስትራክቸር አለ። ሺ ሃዝ ራይትን ኤ ሌተር ይላል። እንግዲህ እሷ ደብዳቤውን እንትን ብላለች ጽፋለች እያለ ነው። ሺ ሃዝ ራይትን ኤ ሌተር ትንሽ ድንገር የሚያደርጋችሁ እንግዲህ ሺ ሃዝ እና ሺ ሃቭ ማለት እንግዲህ ብዙ ልዩነት አለው። ሺ ሃዝ የምንለው እንግዲህ ሁሌም ከሺ ወይም ከሃዝ ፊት ለፊት ምን ሲመጣ ነው? ሲንጉላር አይደለ? ሲንጉላር ናውን ሲመጣ ነው ሃዝን የምንጠቀመው። ፕሉራል ናውን ሲመጣ ግን የምንጠቀመው ሃቭን ነው። ፈርስት ፐርሰን ፕሉራል የምንላቸው እነዛን አይ፣ ዊ፣ ሰከንድ እነዛ ማለት ነው። አዩ እና እንደዚህ አይነት ነገሮች አብረው ስትራክቸሩ ላይ ስለሚመጡ ማለት ነው። ጀስት ዊ ሃቭ ነው እንጂ አሁን ለምሳሌ ሺ ሃቭ ቴክን አንልም። ምክንያቱም ሲንጉላር ነገር ከገለጽን በኋላ አብረን የምናስከትለው ፕሉራልን ነው። ጀስት እንግሊሽ ሩል ነው። አብራችሁ ይሄን መከተል አለባችሁ ኦብቪየስሊ ማለት ነው። ካለበለዚያ ሴንቴንሱ ጀስት 100% ሮንግ ነው የሚሆነው። ሺ ሃዝ ራይትን ኤ ሌተር ይላል። እንግዲህ ጀስት ኮሬክት ነው በቃ ስትራክቸሩ ኮሬክት ነው። ዊ ሃቭ ቴክን ዘ ሪሚዲያል ኮርስ ይለናል። ወይም ጀስት ሪሚዲያል ኮርስ የተቀበለን ነው እያለ ነው እንግዲህ ኤስኤምኤም ስትራክቸሩም ልክ ነው፣ ፎርሙም ጥሩ ነው። እንግዲህ እንደምትመለከቱት ሁለተኛው ደግሞ ፓሲቭ ፎርም ነው። ፓሲቭ ፎርም ስንመለከት ቅድም እንዳልነው የፕሬዘንት ፐርፌክት ነው። ይሄ ፕሬዘንት ፕሮግሬሲቭ ቴንስ ላይ ቢንግ ነው አይደለ? እዚህ ላይ ደግሞ የምትይዙልኝ አንድ ነገር ቢን ነው። ያያችሁት ከሆነ ማለት ነው። ቢን ፕላስ ቨርብ ስሪ ቢን ነው፣ ያ ቢንግ ነው። ስለዚህ ኤግዛምፕሉን አብረን እንመልከት እስኪ። A letter has been written by here ይላል። ሪሲቨር has ከዛን ቢን ከዛን ቨርብ ስሪ ተጠቀመ ማለት ነው። እያያችሁ ነው አይደለ? ጀስት ይሄን እንግዲህ ቀለል ባለ መንገድ አስቀምጠውታሉ። ስትራክቸሩንም እኔ እዚህ ጋር በእነዚህ ከፓሲቭ ፎርሙ ከስትራክቸሩ ስር በተቀመጠው ላይ ነው እናንተ ስትራክቸሩ እንዴት እንደሆነ ማስረዳችሁ ማለት ነው። ዘ ሪሚዲያል ኮርስ ሃቭ ቢን ቴክን ባይ ዩዝ ይለናል። ሪሚዲያል ኮርስ የተቀበልን ነው። እንደዛ ጀስት በእሱ የተቀበልን እያለን ነው እንግዲህ። ይህ ማለት ስትራክቸሩን ጀስት 100% ልክ ነው። ሪሲቨር ሃቭ ከዛን አለ ቨርብ ስሪ አለ ማለት ነው። አንዳንዴ ሰብጀክትን አስከትሎ ከፊት ለፊት ሊመጣ ስለሚችል ጀስት እንዳትደናገሩ እና ፕሬዘንት ፐርፌክት ቴንስን ለምን እንጠቀማለን የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። የመጀመሪያው እንግዲህ አንደኛ ላይ የምንጠቀመው ፕሬዘንት ፐርፌክት ቴንስን ኤክስፕረስ ኤ ፕሪቪየስ ኤክስፒሪየንስ ዊዝ ኖ ታይም ሪፈረንስ ወይም ኤክስፕረስ ኤ ፕሪቪየስ ኤክስፒሪየንስ ዊዛውት ቱ ታይም ሪፈረንስ። ለምሳሌ አንድ ነገር ልጥቀስላችሁ። ለምሳሌ የተጠቀሰ ኤግዛምፕል የተሰጠ ኤግዛምፕል አለ። ሂ ሃዝ ቪዚትድ ላሊበላ ይለናል። እሷ ላሊበላ ሄዳለች። ይህ ማለት ቆይ እስኪ ለምሳሌ በአማርኛ ልግለጽላችሁ። ኤክስፕረስ ፕሪቪየስ ኤክስፒሪየንስ ወይም የምንለው ለምሳሌ ያንተ ላይፍ ኤክስፒሪየንስ ወይም ያንቺ ላይፍ ኤክስፒሪየንስ ማለት ነው። ለምሳሌ የሆነ ድርጊት ትፈጽሚያለሽ። ያን ድርጊት ስትፈጽሚ በዛ ድርጊት ስታልፊ ያ ምንድነው? ለአንቺ ላይፍ ኤክስፒሪየንስ ነው።
ከ1 እስከ 12 ያለፍሽበት መንገድ ላይፍ ኤክስፒሪየንስ ነው። ያ የምገልጭበት መንገድ ማለት ዊዛውት ኤኒ ታይም ሪፈረንስ፣ ምንም ታይም ሪፈረንስ ሳትጠቀሚ ማለት ነው። ለምሳሌ እስኪ ይህን እንመልከት። ያዝ ቪዚትድ ላሊበላ፣ ለምሳሌ ላሊበላ ተጉዛለች ሂዳለች እያለ ነው። ይህ ጀስት ስትራክቸሩን ስትመለከቱ ሳብጀክት ፕላስ ሀዝ ፕላስ ቨርብ ስሪ ነው እያለ ያለው። ከዛ ሪሲቨር አለ። ሪሲቨሩን እንደምትመለከቱት ወይም ተቀባይ ማለት ነው። ከዛን ቢ ነው አንደኛ ቢ ሃቭ ዩ ቢን ዜር ይለናል። ይሄ እንግዲህ ኩዌሽን ነው የተጠየቀ ያለው ኩዌሽን ነው። ሃቭ ዩ ቢን ዜር ይለናል። እንግዲህ ኩዌሽን ነው 100%፣ ግን እንደዛው ስትራክቸሩን የጠበቀ ነው ማለት ነው። አንደኛ ሲ we have never seen the even ይለናል። ጀስት ይህም ስትራክቸሩን የጠበቀ ነው። ላይፍ ኤክስፒሪየንስ ወይም ፕሪቪየስ ኤክስፒሪየንስን ነው የሚገልጽልን፣ ከዚህ በፊት የሆነ ድርጊትን ነው የሚገልጽልን። ሁለተኛው ደግሞ ኤክስፕረስ ኮንቲኒዩንግ ሲቹዌሽን ዊዝ ሲንስ ኤንድ ፎር። ሁለተኛው ደግሞ እያለ ያለው ለምሳሌ የቀጠለ ያለ ሲቹዌሽን ወይም ኮንዲሽን ወይም የሆነ ሰርከምስታንስን ይገልጻል። ምንም በመጠቀም ሲንስ እና ፎርን በመጠቀም የቀጠለ ያለን ሁኔታ ነው ኮንዲሽንን መግለጽ እንችላለን ማለት ነው። ኤግዛምፕል የተቀመጠ ኤግዛምፕል አለ። I have worked here since June ይለናል። የመጀመሪያው ኤ ማለት የሁለተኛው ኤ ማለት ነው። ከጁን ጀምሮ ወርክድ እየሰራውኝ ነው እያለ ነው። ከሲንስ ጀምሮ እየሰራውኝ ነው። ጀስት አሁንም ይህ ሞመንት አለ አይደለ? ሲንስ የሚለው ጀምሮ እንደማለት ነው ትርጉሙ። ስለዚህ ትርጉሙም አብሮ የተያያዘ ነገር ነው ማለት ነው። ፎርግድ ኢየር ሲንስ ጁን፣ ከጁን ጀምሮ ያ ሰው ምን እየሰራ ነው? ስራ እየሰራ ነው። አሁንም ያለ ሞመንት ነው፣ ቀጣይነት ያለው ሞመንት ወይም ሲቹዌሽን ነው፣ ኮንዲሽን ነው ማለት ነው። ቢ ደግሞ he has been ill for 2 days። እስቲ ሞመንት አለ ኮንቲኒዩስ አሁን ላይ ያለ ሲቹዌሽን ነው። ምንን ተጠቅሞ ነው የገለጸው? ፎርን ተጠቅሞ ነው የገለጸው ማለት ነው። እዚህ ላይ ደግሞ ሲንስን ሳይሆን ፎርን ተጠቅሞ ነው። ሲ ደግሞ ዳግም has not called since February ይላል። ጀስት ሲንስን እና ፎርን በመጠቀም የቀጠለ ያለ ኮንዲሽንን ወይም ሲቹዌሽንን መግለጽ እንችላለን ማለት ነው። ለምን? የትኛው ቴንስ? ፕሬዘንት ፐርፌክት ቴንስ ማለት ነው። ሶስተኛው ኤክስፕረስ የፕሪቪየስ አክሽን ዛት ኮስ ደ ፕሬዘንት ሲቹዌሽን when the present situation is the result of the previous action። ይህን እስኪ በደንብ አድርጌ ላውራላችሁ። ለምሳሌ አንድ ዛፍ ላይ ወጣክ። ከዛ ዛፍ ላይ ብትወድቅ እና ብትሰበር ያ ሲቹዌሽን አጋጥሞሃል። ያ ሲቹዌሽን አጋጥሞ የሆነ ሰው ካየክ ምን ሆነ ነው ቢልህ ግሪን ተሰብሬ ነው የምትለው አይደል? ጀስት ያ ሞመንት አሁን ድረስ አለ ማለት ነው። የቀጠለ ያለ ድርጊት ነው። ፕሪቪየስ አክሽን ነው። ፕሪቪየስ አክሽን ነው ከዚህ በፊት ተከስቶ ከዚህ በፊት በተከሰተው ድርጊት ምክንያት ወይም ሲቹዌሽን ሪዛልቱ አሁን ድረስ ሲታይ ማለት ነው። ያ ሪዛልት ሲኖር ምን እንለዋለን? ሲምፕል ፕሬዘንት ቴንስን ወይም ፕሬዘንት ፐርፌክት ቴንስ ነው እንላለን ማለት ነው። ፕሬዘንት ፐርፌክት ቴንስ እንጠቀመዋለን ማለት ነው።
ለምሳሌ ኤግዛምፕሉን እንመልከት። I have eaten too much ይላል። now I'm stuffed ብዙ ምግብ ስለበላው አሁን ላይ በጣም ከመጠን በላይ ተጨናንቄ እንደዛ ነገር ውስጥ ኮንዲሽን ውስጥ ገብቻለሁ ነው እያለ ያለው። ቢ ደግሞ she has carried for a long time ይለናል። እንግዲህ እንደተመለከታችሁት ፕሬዘንት ፐርፌክት ቴንስን ለሶስት ነገሮች እንጠቀማለን። ኤክስፕረስ ኤ ፕሪቪየስ ኤክስፒሪየንስ ዊዝ ኖ ታይም ሪፈረንስ ወይም ዊዛውት ታይም ሪፈረንስ ማለት ነው። ታይም ሪፈረንስ ማለት ኢያስ ቪዚት ላሊበላ ለምሳሌ ስህተት ሆኖ የምታገኙት እንዴት መሰላችሁ? ፕሪቪየስ ኖ ታይም ሪፈረንስ ስላለ እንዴት መሰላችሁ ስህተት ሆኖ የምታገኙት? ኢያስ ቪዚት ላሊበላ ፎር 3 days ቢላችሁ ሮንግ ነው የሚሆነው። ምክንያቱም ታይም ሪፈረንስ አለ ማለት ነው። ከ2 ቀን በፊት ወይም ከ3 ቀን ከ4 ቀን በፊት ብሎ ካስቀመጠ ኮሬክሽን ይኖራል ማለት ነው። ልክ እንደምንጠቀምበት ስትራክቸር ማለት ነው። የመጨረሻው ሲምፕል ፊውቸር ቴንስ ነው። ሲምፕል ፊውቸር ቴንስን እንግዲህ በሚቀጥለው ክፍለ ጊዜ የምናየው ይሆናል። ምክንያቱም ረዘም ስላለባችሁ የሚቀጥለው ክፍለ ጊዜ ሲምፕል ፕሬዘንት ቴንስን እንደተመለከትነው ከዛ ጋር የተያያዙ ብዙ ቴንሶች ያተጠቀሱ መጽሐፋችሁ ሲምፕል ፊውቸር ቴንስን እንግዲህ አብረን የምናየው ይሆናል። ከዛው ጋር የተያያዙ አንዳንድ ኮርሶችንም ለእናንተው ስለምንሰጣችሁ ይህን ቻናል ሰብስክራይብ ስታደርጉ ሌላ ቪዲዮዎችን እንደዚህ ስንለቅ የሚደርሳችሁ ይሆናል ማለት ነው። እንደምታዩት እንደምትመለከቱት ብዙ ኮርስ አውትላይኖችን ፓወርፖይንቶችን አዘጋጅተን እንግዲህ ቴሌግራም ቻናላችን ላይ የለቀቅን ነው። ገባችሁ ጆይን በሉት፣ ይጠቅማችኋል ማለት ነው። ከዛ ውጭ ለጓደኛችሁ ሼር በማድረግ እርስ በራስ እንድትገገዙ እጠይቃችኋለሁ። እና እንደዚህ አይነት መረጃዎችን ወይም ስለ ሪሚዲያል ያሉ ኤኒ ኩዌሽን ሲኖራችሁ ቴሌግራም ቻናላችንን ጆይን በማለት ልታገኙን ትችላላችሁ፣ ወይም ጥያቄያችሁን መጠየቅ ትችላላችሁ። እና ኮርስ ምናምን የምትቀበሉ ልጆች ወይም ፓወርፖይንት የምትፈልጉ ልጆች ካላችሁ ልትጠይቁን ትችላላችሁ። በቴሌግራም የምንልክላችሁ ይሆናል ማለት ነው። ለዛሬ እስከዚህ ያደረግነው ቆይታ ይበቃናል። መልካም ይሁንላችሁ። ኤግዛሙም ጥሩ እንደሚሆን ተስፋ አለኝ። ደህና ሁኑ።